ጊዮርጊስማ ጀግና ነው። 70 ነገስታትን የረሸነው ጀግናውማ ተሳይፎ ሰይፎት የሞተ ጀግና። እንደዚህ አይነት ክርስቲያን ዛሬ የለም። ማቲያስን ተሰየፍ ብትለው ኧረ በስላሴ የለውበትም ነው የሚል ሰርተ በዚህ ብላ እያንዳንዱ ነጠላውን አድርጎ 30 ዓመት ያልደረሰ ወጣት ማርያም እያለ ከወጣ አሁን ቤተክርስቲያንና መነገጃ ትግሬ ነው ያዘ። ምን ይላሉ ይመጡና ጺሙን አድርጎ የቅድስት ድንግል ማርያም ቤተክርስቲያን ተጣማለች ይላል። ለምን አይፈራረስም? That's not our business at this time. ገዳም እንደዚህ ተፈራርሶ ያባቶቻችን ምን አባት ካገባ ያ ቢፈርስ እንደውም ስልጣኔ ይመጣል። ሰርተ አሁን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መክሰሯን የምታዩት ጥላ ዘግዝቆ የሚለምን እንጂ ለቴክኖሎጂ የሚያነሳሳ ቄስ የለም፣ መነኩሴ የለም፣ ጳጳስ የለም። ኦርቶዶክስ ድሮ ጣሊያንን መለሰች። ኦርቶዶክስ ድሮ ላሊበላን ሰራች። ኦርቶዶክስ ድሮ 44ቱን ታቦት እዚያ ጋር እነ ፋሲልን ሰራች አስተባብራ። አክሱምን ቀረጸች። አማራው ማለት የዛሬውስ ትግሬ ሲይዘው ኦሮሞ ሲይዘው ልመና። አማራው በእምነቱ ጠንካራ ስለሆነ ጥላ ዘግዝቆ በውጭ ሀገርም በሀገር ውስጥም የኪዳነ ንብረት ቤተክርስቲያን ፈርሳለች ዘማለችና ምን አባትክ ለምን ብትንትኑ አይወጣም? ለገበሬው ትራክተር አትገዛም? የኮከለሽ ማርያም ምን አባኩ ካለ ምናምን ማርያም ድብቋ ስጉራ ምናምን ማርያም አንድ ናት። የበርሚሉ ጊዮርጊስ ምናምን የእንትኑ ምን የጨባው ጊዮርጊስ አንድ። ጊዮርጊስማ ጀግና ነው። 70 ነገስታትን የረሸነው ጀግናውማ ተሳይፎ ሰይፎት የሞተ ጀግና። እንደዚህ አይነት ክርስቲያን ዛሬ የለም። ማቲያስን ተሰየፍ ብትለው ኧረ በስላሴ የለውበትም ነው የሚል። በዚህ እድሜው ርጅናን አይንቀውም። ኧረ ትንሽ ይቆያል፣ ብር አለው፣ ፎቅ ሰርቷል፣ እየተዝናናው ጀርባዬን እየታከምኩ አሜሪካ ቀጥላለሁ ነው የሚል። እኔ ለተናገርኩት አንተ ለምን አባት ፈራለህ? ትቀዘፋለህ አትበል። እስካሁን አልተቀዘፍንም እኮ። የት አለ እስኪ ቅሰፈን